መልአክ ሰውን ሊወክል አይችልም። ኢየሱስ ሕይወቱ የጀመረው በቤተልሔም ግርግም ውስጥ ከማርያም ሲወለድ አይደለም። ከመወለዱ በፊት የነበረ የተወለደ እንጂ ያልተፈጠረ ቃል ሥጋ ሆነ፣ የሚታይ የሚጨበጥ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ሰው ሆኗል። ርቦታል፣ ጠምቶታል፣ ደክሞታል፣ አልቅሷል። ሲመታ ያመው ነበረ። አዎ ሰው ሆኗል። አዎ አምላክ ነው። ግን አዎ አምላክ ነው። አዎ ሰው ነው። ፍትሐዊ ባልሆነ መንገድ ፍቅሩን አይገልጽም እግዚአብሔር። ምንም ቢወደን ሕግ አያስተጓጉልም እግዚአብሔር። እኛን ለማዳን ኑ እናንተ ወደ ላይ ተንፏቃችሁ ተጨርጭራችሁ ነው አይደለም ያለው። ወርዶ ነው አንስቶ ሄደው። እርሱ ሰኮናን ይቀጠቅጣል እንጂ የሚለው እነርሱ አይደለም። በአንተና በሴቲቱ በዘርህና በዘሯ እንጂ የሚለው በዘርህና በዘር ማንዘሯ አይደለም። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር አምላካችን የተባረከ ይሁን። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። ለወደደን በደሙ ከኃጢአታችን ላጠበን ለአምላኩና ለአባቱ ካህናት ላደረገን ለውዱ ኢየሱስ ለናዝሬቱ መልካም ይሁን። እንግዲህ ይህ አሁን ያለንበት ወቅት የልደት በዓል የሚከበርበት ወቅት፣ የልደት ወቅት ክሪስመስ ሲዝን ነው። ጌታ ኢየሱስ እንደተወለደ የበግ እረኞች በማታ መንጎቻቸውን የሚጠብቁ መጥተው በሌሊት መልአኩ መጥቶ ካበሰራቸው በኋላ ሄደው በከብቶች በረት ውስጥ ካዩት በኋላ ከዛ ጊዜ በኋላ ወጥተው ለቤተሰቦቻቸው፣ ለሚያውቋቸው፣ ለዘመዶቻቸው ማውራታቸው አይቀርም። ያ ወሬ ደግሞ ከዛ ወደዛ ያ ሰሞን ተወለደ 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 እየተባለ የሚወራበት የመወለዱ ብስራት ታውቃላችሁ፣ ታስታውሳላችሁ። በሉቃስ ወንጌል ምዕራፍ 2 ላይ እንደሚናገረው መልአኩ መጥቶ አንድ ሰው ተወለደ አይደለም ያላቸው፣ መድኃኒት ለሰው ሁሉ የሚሆን ታላቅ የምስራች እነግራችኋለሁ። ቁጥር 10 ላይ የሉቃስ ወንጌል ምዕራፍ 2 በዚያም ምድር መንጋቸውም በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ታላቅ ደስታ የሚሆን የምስራች። ስለዚህ ታላቅ ደስታ የሚሆን የምስራች ነው የነገራቸው። እንዲሁ ዝም ብሎ አንድ ሰው ተወለደ አይደለም። የተወለደው ዛሬ በዳዊት ከተማ መድኃኒት፣ እርሱም ክርስቶስ መድኃኒት፣ ሴቪየር፣ አዳኝ ማለት ነው። ክርስቶስ የሚለው ቃል ደግሞ የተቀባው የብሉይ ኪዳኑ ሺያህ የሚለው የመሲህ የግሪክኛ ትርጉም ነው፣ መጠሪያው ነው። እና ክርስቶስ የሚለው ደግሞ የእሱን የተቀባ ማለት ነው። የአኖይንትድ ዋን ማለት ነው። ዓለምን ሕዝብን ለማዳን እግዚአብሔር አብ ቀብቶ ወደ ምድር የላከው ማለት ነው። ስለዚህ ይሄ ብስራት ሲመጣ እንዲሁ ዝም ብሎ አይደለም የመጣው። መላእክት መጥተዋል። ታላቅ ብርሃን በሌሊት በዙሪያቸው ታላቅ ብርሃን፣ የእግዚአብሔር ክብር በዙሪያቸው አብርተዋል። መልአክ ነው መጥቶ የነገራቸው። ሼክ አድርገዋል፣ ደንግጠዋል። ምንድን ነው ይሄ ብለዋል። እና ወጥተው ለሰዎች ሊሄዱ ለቤተሰቦቻቸው ሲነግሩ ይህንኑ ነው የሚያወሩት። ያዩትን ሲያወሩ ወደ ቤተልሔምም ደግሞ ሄደው የተገለጠላቸውን ነገር ለማርያምና ለዮሴፍ ነግረው ሕፃኑንም በዚያ ልክ እንደተባለላቸው እንዳዩ ያንን አግኝተዋል። እግዚአብሔር አምላካቸው የተመሰገነ ይሁን። ስለዚህ ሲመለሱ በሄዱበት ቦታ ሁሉ እንዳወሩ እርግጠኛ ነኝ። ብዙ የሰማይ ሰራዊት፣ ብዙ መላእክት ይላል ቁጥር 13 ላይ ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ ይላል። ዋው!
ዋት ዴይ! ምን አይነት የሚገርም ቀን ነው! እንደዚህ አይነት ቀን አጋጥሟቸው አያውቅም። እነዚህ እረኞች ብዙ የሰማይ ሰራዊት ጭፍሮች ድንገት እና እነዚህ የሰማይ ሰራዊት እነዚህ ጭፍሮች አብረው እግዚአብሔርን እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ ይሁን ሲሉ ሰምተዋል። ያ ወሬ በየሰፈሩ በየመንደሩ ይሰራጫል ከዛ ቀን በኋላ እና በነጋታውም በሦስተኛው ተወለደ እኮ አዳኝ ተወለደ፣ ለሕዝብ ሁሉ የምስራች መላእክቶች መጥተው ነበረ ሲነግሩን፣ ታላቅ ክብር የእግዚአብሔር ክብር አበራ በሌሊት የመላእክት ጭፍሮች አየን። ይሄ ክሪስመስ ሲዝን ብዬ የምልበት ምክንያት በቃ ከተወለደበት ቀን ጊዜ ጀምሮ ለቀናቶች ለወራቶች ያ ዜና ያ የምስራች ያ ጉድ ኒውስ ያ ታይድ ማለት ነው። የመልካም ዜና ታይድ የመልካም ወሬ ማዕበል ይፈስ ነበረ። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ ወራቶች ጌታችን ኢየሱስ ክርስቶስ የተወለደበትን ቀንና የተወለደበትን ምክንያት ወደ ዓለም የመጣበትን እግዚአብሔር ሰውን ለማዳን የመጀመሪያውን ፈርስት ስቴፕ የወሰደበትን የመጀመሪያው እርምጃ ሰውን ልጅ በማዳን ሂደት ጌታ መጀመሪያ ሰው መሆን ነበረበት። ይሄ በቤተ ክርስቲያን ትስጉት ወይም ምስጢረ ሥጋዌ የምንለው ወልደ እግዚአብሔር ሰው ሆነ። ካቶሊክ ነበርኩና በካቶሊክ ቤተ ክርስቲያን በትምህርተ ክርስቲያን ስንማር ልጆች ሆነን ለፈርስት ሆሊ ኮሚኒየን ወይም የመጀመሪያ ቅዱስ ቁርባን ስንማር እነዚህን መሰረታዊ የክርስትና አስተምሮት ዶክትሪኖች በቃላችን ነበር የምንሸመድደው። ምስጢረ ሥጋዌ ምን ማለት ነው እንባልና እንጠየቅ ነበር። መልሱ ወልደ እግዚአብሔር ሰው ሆነ ማለት ነው። ከዛ ቀጣዩ ጥያቄ ወልደ እግዚአብሔር ሰው ሆነ ማለት ምን ማለት ነው? ፍጹም አምላክ ፍጹም ሰው ሆነ ማለት ነው። በልጅነታችን ነው ይህንን ጥልቅ የቤተክርስቲያን የክርስትና አንኳር ዶክትሪን በልጅነታችን ነው በካቶሊክ ቤተክርስቲያን የተማርነው። ስለዚህም በእውነት ስለዚህ ትምህርት ካቶሊክ ቤተክርስቲያንን ማመስገን እወዳለሁ። ወሳኝ የሆኑ የቤተክርስቲያን ዶክትሪኖች ምስጢረ ሥላሴ፣ ምስጢረ ሥጋዌ በዛ በልጅነታችን ለቅዱስ ቁርባን በምንዘጋጅበት ጊዜ የተማርነው ነው። ጸሎተ ሃይማኖት ዘሐዋርያት የሚለውን የቤተክርስቲያንን ዶክትሪን ጥር ምጥን አድርጎ ኮንሳይዝ የሆነ አድርጎ ያስቀምጠውን የተማርንበት ስለሆነ እና ይሄ የጌታችን የኢየሱስ ክርስቶስ እግዚአብሔር ወልደ እግዚአብሔር የሰውን ልጆች ለማዳን ለአዳም በመጀመሪያ በተነገረው ትንቢት መሰረት ማለት ነው። የመጀመሪያው ትንቢት ፕሮፌሲ የመጣለት አዳም ነበር። ይሄ ትንቢት በዘፍጥረት ምዕራፍ 3 ቁጥር 15 ላይ የምናገኘው ነው። ቁጥር 15 እና እዛ ላይ እንዲህ ይላል፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ይላል። በአንተና በሴቲቱ በዘርህና በዘሯ ዘሯ የሚለው እንግሊዝኛው ሄር ሲድ ይለዋል። እንግዲህ ዘር እኔ በወንድ ሲጠራ ነው የማውቀው። እዚህ ጋር ግን በዘሯ ተብሎ በሴት ዘር ሲጠራ ይሄ ዩኒክ ታይፕ ኦፍ ፐርሰን እንደሆነ እኔ አሁን በአባቴ ዘር ነው አይደለም አባቴና እናቴ። ኢየሱስ ግን ከሴት ገላትያ ምዕራፍ 4 ቁጥር 4 ላይ ከሴት የተወለደው ይለዋል። ዘመኑ በደረሰ ጊዜ እግዚአብሔር እኛን ከሕግ እርግማን ለማዳን ከሴት የተወለደው ይለዋል። ስለዚህ the seed of the woman የሴቷ ዘር የተባለው በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተም ሰኮናውን ትቀጠቅጣለህ፣ እርሱም ራስን ይቀጠቅጣል።
ስለዚህ ዘር የተባለው ስለ አንድ ነው የሚናገር። እርሱ ሰኮናን ይቀጠቅጣል እንጂ የሚለው እነርሱ አይደለም የሚለው። በአንተና በሴቲቱ በዘርህና በዘሯ እንጂ የሚለው በዘርህና በዘር ማንዘሯ አይደለም የሚለው። ስለ አንድ ነው የሚናገረው። ስለዚህ ጌታ ኢየሱስ መጥቶ የእባቡን ራስ እንደሚቀጠቅጥ፣ እባቡ ደግሞ የእሱን ሰኮና ማለት እግሩን ማለት ነው፣ የዚህ ዓለም ጉዞውን እንደሚቀጨው፣ እንደሚያቋርጠው፣ እንደሚሞት፣ በሞቱ የሰይጣንን ኦቶሪቲና ስልጣን ክረሽ እንደሚያደርግ፣ the seed of the woman የሴቲቷ ዘር ሆኖ እንደሚመጣ ጌታ ኢየሱስ አባቱ ዮሴፍ አይደለም። ይመስላቸው ነበረ ዮሴፍ እንጂ እንደመሰላቸው የዮሴፍ ልጅ ሆኖ ይላል በሉቃስ ወንጌል ምዕራፍ 3:23 ላይ እንደመሰላቸውም የዮሴፍ ልጅ ሆኖ ይላል። የዮሴፍ ልጅ ግን አልነበረም። ጌታ ኢየሱስ አባቱ መንፈስ ቅዱስ ነው እና የሴቲቷ ዘር ነው። ልክ ዘፍጥረት 3:15 ላይ የተነገረው ትንቢት የሚፈጸመው የእባቡን ራስ ለመቀጥቀጥ መጀመሪያ ከሴት መወለድ አለበት፣ በድንግልና መወለድ አለበት። ቨርጂን በርዝ ምንለው ማለት ነው። ሰውም ሆነ መወለድ አለበት። ቨርጂን በርዝ ሊኖረው ይገባል። ይህንን ስንል በዕብራውያን ምዕራፍ 2 ላይ አንድ የሚነግረን ቃል አለ። እግዚአብሔር የሰው ልጆችን ለማዳን እንግዲህ አዳም አትብላ የተባለውን በበላና በአመፅ ባለመታዘዝ ከገነት ሲባረር ከእግዚአብሔር ሕይወት እና ከእግዚአብሔር ክብር ሲጎድል ሮሜ 3:23 እንደሚናገረው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ሾርት ኦፍ ዘ ግሎሪ ኦፍ ጋድ የሚለው ከእግዚአብሔር ክብር መጉደል በሆነ ጊዜ እግዚአብሔር ያንን ለመመለስ ኃላፊነቱን ወሰደ። እሱ he took responsibility ለፈጠረው ሰው እግዚአብሔር በመልኩና በአምሳሉ እግዚአብሔር ለፈጠረው ለዛ የእግዚአብሔር መልክ ፕሪንት ለተደረገበት ሰው አይ በቃ አጥፍቷል ይጥፋ አላለም እግዚአብሔር እና ሊመልሰው ኃላፊነትን ሲወስድ ወዲያውኑ እግዚአብሔር አልተጨነቀም፣ ግራ አልተጋባ። ዓለም ሳይፈጠር የተዘጋጀ ፕላን ቢ ነበረ። ሰው ቢወድቅ እግዚአብሔር ያውቃል ሊወድቅ እንደሚችል። ፕላን ቢ ዓለም ሳይፈጠር በፊት ፕላን ቢ ኦልሬዲ ተዘጋጅቷል። መጽሐፍ ቅዱስ ለዚህ ነው ዓለም ሳይፈጠር የታረደው በግ ይለዋል። እና ወዲያውኑ እግዚአብሔር አዳም በወደቀ ጊዜ ለዛ ምላሹን ወዲያውኑ ያዘጋጀው እግዚአብሔር ፕላን ቢ ወዲያው አቀረበ። ሬስኪው ኦፐሬሽን እንዴት እንደሚካሄድ ሜቶዱን ሪሊዝ አደረገ ፕላን ቢ። እና ከሴቲቱ የሚወለደው አለ አየ እግዚአብሔር ከሴቲቱ የሚወለደው እርሱ ራስህን ይቀጠቅጣል። ከሴቲቱ the seed of the woman። ስለዚህ ጌታ ኢየሱስ ወደ ምድር ሲመጣ the seed of the woman ሴቲቷ ዘር ገላትያ ላይ እንደሚናገረው ከሴት የተወለደው ጌታ ኢየሱስ አምላክ ነው። ስለ ጌታ ኢየሱስ ስናወራ የጌታ ኢየሱስ ሕይወት ማንነት የጀመረው ሁላችንም እንደምናውቀው በቤተልሔም ግርግም ውስጥ አይደለም። በቤተልሔም ግርግም ውስጥ የጀመረው የእሱ ሁማኒቲ ፍጹም ሰውነትን የተላበሰበት በፍጹም ሰውነት የተገለጠበት ቦታ ነው የቤተልሔም ግርግም እንጂ ጌታ ኢየሱስ ዓለም ሳይፈጠር በፊት የነበረ ማርያምንም ዮሴፍንም የፈጠራቸው ፍጹም በመለኮት ከአብ ጋር ከመንፈስ ቅዱስ ጋር የተካከለ የሆነ አምላክ የሆነ ስግደት የሚገባው እግዚአብሔር ወልድ የምንለው ጎድ ደ ሳን የምንለው ጎድ ደ ፋዘር እንደምንለው እግዚአብሔር አብ እንደምንለው እግዚአብሔር መንፈስ ቅዱስ እንደምንለው ከአብና ከመንፈስ ቅዱስ ጋር የሚመለክ የሚወደስ የሚከበር ኢየሱስ ፕሪ ኢንካርኔት ኤግዚስተንስ የነበረው ከመፈጠሩ ከመወለዱ በፊት የነበረ የተወለደ እንጂ ያልተፈጠረ በጸሎተ ሃይማኖት ዘሐዋርያት እንደምናገኘው
ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አምናለሁ። የአብ አንድ ልጅ በሆነው በጌታችን በኢየሱስ ክርስቶስ አምናለሁ። እርሱም ከመንፈስ ቅዱስ ተጸነሰ። እዛ እንትን ላይ የተወለደ እንጂ ያልተፈጠረ የሚል አንቀጽ አለ። የተወለደ እንጂ ያልተፈጠረ። ኢየሱስ ፍጡር አይደለም። ኢዝ ኖት ኤ ክሪኤትድ ቢንግ። የሰው ልጆችን ለማዳን ከፍጹም ዘለዓለማዊ ኢተርኒቲ ወደ ውስን ወደሆነ ታይም ጊዜ ወዳለችበት ዓለም በዚህ አሁን በመወለዱ የመጣ እንጂ ከዛ በፊት የነበረ እንደሆነ መጽሐፍ ቅዱሳችን በብዙ ቦታ ይናገራል። ይህንንም ያደረገበት እንግዲህ የሰው ልጆችን ለማዳን to save humanity የሰው ልጆችን ማዳን አለብኝ ብሎ ይህንን ትልቅ እርምጃ ከሰማይ ወደ ምድር ከዛ ክብር ልቅልና ከዛ ፍጹምነት ፐርፌክት ከሆነ ማንነት ወደዚህ ወደ ተዋረደ ወራዳ ወደሆነ ዓለም ኃጢአት፣ ጥፋት፣ ጭንቀት፣ መከራ፣ ልፋት፣ ድካም፣ ብዙ አስቀያሚ ነገር ጭንቅ ወደሆነ ዓለም እኛን ለማዳን በጣም ይሄንን ፍቅር የተሞላበት ጭካኔ የተሞላበት በራሱ ላይ ጭካኔ የተሞላበት እርምጃ ሲወስድ እናየዋለን። ምን ይላል? ዕብራውያን ምዕራፍ 2 ላይ ከቁጥር 10 ጀምሮ ስናነበው ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታል። ብዙ ልጆችን ወደ ክብር ለማምጣት እግዚአብሔር በክርስቶስ ኢየሱስ በሰራው የመስቀል ላይ ሥራ ዋት ዋዝ ሂዝ ቪዥን? ራእዩ ምንድን ነበረ? ህልሙ ምን ነበረ ስንል ብዙ ልጆች ሜኒ ሳንስ ይለዋል እንግሊዝኛው። ብዙ ልጆች ባባ ዳዲ የሚሉት ብዙ ይፈልግ ነበር። የእግዚአብሔር ዲዛይር ነበር ብዙ ልጆችን ወደ ክብር ማምጣት እና ግን ብዙ ልጆችን ወደ ክብር ለማምጣት የመዳናችን ራስ ማን ነው? ጌታ ኢየሱስ ነው። የመዳናችን ፈርቀዳጅ፣ የመዳናችን ፋና ወጊ፣ ፓዮኒር፣ ካፒቴን፣ ፊት አውራሪ፣ ቀዳሚ እሱ በቀደደው ነው እኛ የገባ ነው። እሱ ነው ከፊት ሄደው እኛ አስከትሎን ሄደው። የመዳናችንን ራስ እግዚአብሔር አብ በመከራ ማሳለፍ ግድ ሆኖበታል። ከዛ ውጪ ሌላ አማራጭ አልነበረው። እግዚአብሔር የሰው ልጆችን ለማዳን ጌታ ኢየሱስ ሰው ሆኖ ተወልዶ መከራ መቀበሉ ግዴታ ነበር። ሌላ ኦልተርኔቲቭ፣ ሌላ አማራጭ አልነበረም። ቢኖር ኖሮ ያን አያደርገውም ነበረ። ሌላ አማራጭ አልነበረም። እዚህ ጋር ተገብቶታል። ሁሉ ለእርሱና ሁሉ በእርሱ የሆነ እግዚአብሔር ሁሉ ለእሱ ነው፣ ሁሉ በእርሱ ነው። ግን የመዳናቸውን ራስ በመከራ ማሳለፍ ግዴታው ነበረ። ተገብቶት ነበር። ለባህሪው ተገብቶት ነበረ። እግዚአብሔር ፍቅር ቢሆንም እግዚአብሔር ደግሞ ጻድቅ ነው፣ ፍትህ ነው። ፍትሃዊ ባልሆነ መንገድ ፍቅሩን አይገልጽም። እግዚአብሔር ምንም ቢወደን ሕግ አያስተጓጉልም። እግዚአብሔር ፍርድ አያጓድልም። እግዚአብሔር ፍርድን በትክክለኛ ፍትሃዊ በሆነ መንገድ ነው እግዚአብሔር ሰውን የሚያድነው። ስለዚህ ቁጥር 14 ላይ ሲናገር እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈላል። ለምን? ልጆቹ በደምና በስጋ ስለሚካፈሉ እነሱን ለማዳን ከሞት ፍርሃት ነፃ ለማውጣት በሞት ላይ ስልጣን ያለው በሞት ለመሻር እንዲሁ እሱም ስጋ መልበስ ነበረበት። ከነሱ ማንነት ጋር ከነሱ ኔቸር ጋር አይደንቲፋይ ማድረግ ነበረበት። አይደንቲፋይ ከኛ ሂውመን ኔቸር ጋር ሰውን ወክሎ ለሰው ለመሞት ለሰውን ወክሎ ሰውን ተክቶ የሰው ሰብስቲቲዩት ለመሆን ሰውን ሪፕሌስ ለማድረግ እሱ መጀመሪያ ሰው መሆን ነበረበት። መልአክ ሰውን ሰብስቲቲዩት ሊያደርግ መልአክ ሰውን ሊወክል አይችልም። ስለዚህ ሰው መሆን ነበረበት። አምላክ ሰው መሆን ነበረበት።
ምስጢረ ሥጋዌ የምንለው ትስጎት የሚባለው በእንግሊዝኛ ኢንካርኔሽን የምንለው። ስለዚህ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የመላእክትን ዘር አይደለም። ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ይላል። እግዚአብሔር አምላካቸው የተመሰገነ ይሁን። እንግዲህ ይህንን ለመሆን ይህንን ለማድረግ ጌታ ኢየሱስ ምን ማድረግ ነበረበት? ሰው መሆን ነበረበት ብለናል። እሺ ሰው ሲሆን ግን ምን አለን? ጌታ ኢየሱስ ወደዚህ ምድር ከመምጣቱና ከመሞቱ በፊት የነበረው ፕሪ ኢንካርኔት ጂሰስ ምን ይመስል ነበረ? ጌታ ኢየሱስ ወደዚህ ከመምጣቱ በፊት የነበረው ኢየሱስ ምን ይመስል ነበረ? ፕሪ ኢንካርኔት ጂሰስ ኢየሱስ ሕይወቱ የጀመረው በቤተልሔም ግርግም ውስጥ ከማርያም ሲወለድ አይደለም። ኖ እሱ ዘላለማዊ ነው። እሱ መጀመሪያ የለውም። በዮሐንስ ወንጌል ምዕራፍ 1 ያለውን እንመለከታለን። ከዛ በፊት ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ስለ ቤተልሔም ሲናገር አንቺ ቤተልሔም ኤፍራታ ብሎ በይሁዳ ካሉ ገዢዎች ታናሽ ብትሆኝም እንዲህ ይላል፣ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል። አወጣጡ ከቀድሞ ጀምሮ ከዘላለም። ጌታ ኢየሱስ ከየት ነው የመጣው? ከየት ነው የወጣው? He's coming forth, he's going። ከየት መጥቶ ነው የመጣው? ከዘላለም ነው። from the eternal past ነው። ኦላም ይለዋል ዕብራይስጥኛው፣ ዘላለም ማለት ነው። ኦላም ኦላም ኤልኦላም ሲባል ሰምታችኋል። የዘላለም አምላክ ማለት ነው። ልክ ኤልጊቦር ማለት ኃያል አምላክ ማለት ነው። ኤልሳቦት የሰራዊት ጌታ ማለት ነው። ልክ እንደዛ ኤልኦላም የዘላለም አምላክ፣ የዘላለም ከዘላለም ነው ኢየሱስ የመጣው። ኢየሱስ ለዘላለም መኖር ብቻ ሳይሆን የመጣው ለዘላለም ነው። ወደ ኋላ ቢሊየን ትሪሊየን ዓመት ብንሄድ እሱ ያልነበረበት፣ እሱ ኮቴውን ያላስቀመጠበት፣ ፉትፕሪንቱን ያላስቀመጠበት ወቅትና ዘመን ጊዜ ወደ ኋላ ሄደን የለም። የትየለሌ ወደ ኋላ ብንሄድ እሱ ያልነበረበት፣ እዚህ ዘመን አልነበረም፣ እዚህ ጋር ነው የጀመረው የሚባልበት የለም። He came from eternity። ወደ ጊዜ ውስጥ ገባ ከዘላለም ወጥቶ። ዮሐንስ ወንጌል ሲናገር በመጀመሪያ ቃል ነበረ ይላል። ሎጎስ ነበረ እንጂ ጀመረ፣ በመጀመሪያ ሆነ፣ በመጀመሪያ ተፈጠረ፣ በመጀመሪያ ተከሰተ አይደለም የሚለው። ኖ አይደለም። እሱ ነበረ መጀመሪያ ተብሎ ታይም ክሊክ ማድረግ ሲጀምር፣ እሱ ግን ከዛ በፊት ነበረ። ግሪከኛው ከዚህ የበለጠ በጣም ቆንጆ አድርጎ ነው የሚያስቀምጠው። ኤናርሄን ሆሎጎስ ይለዋል። ኢን ዘ ቢጊኒንግ ዘ ወርድ ዋዝ ኤግዚስቲንግ። በመጀመሪያ ቃል ይኖር ነበረ። ኢምፐርፌክት ቴንስ የሚባል አለ በግሪክ። ኮንቲኒየስ ነው፣ ፓስት ኮንቲኒየስ እንደማለት። ይኖር ነበረ፣ በመጀመሪያ ቃል ነበረ፣ ይኖር ነበረ፣ በኢተርናል ፓስት ውስጥ ነበረ። ከዛ ከኢተርኒቲ ነው የወጣው ኢየሱስ። He came from the eternity። በመጀመሪያ ቃልም በእግዚአብሔር ዘንድ ነበረ። ከእግዚአብሔር ጋር ማለት ዘንድ ማለት እንቱ የድሮ አማርኛ ነው። In the beginning was the word and the word was with God። ቃልም ከእግዚአብሔር ጋር ነበረ ይልና ቃልም እግዚአብሔር ነበረ። He himself was God። ቃልም እግዚአብሔር ነበረ። ይህ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። ይሄ ፕሪ-ኢንካርኔት ጂሰስ ይህንን ይመስላል። እዚህ ክፍል ላይ ፕሪ-ኢንካርኔት ጂሰስ ፕሪ-ኤግዚስተንሱን
አስቀድሞ ከፍጥረት በፊት በዘላለም ውስጥ የነበረ እንደነበረ ከዘላለም የወጣ እንደነበረ መጀመሪያ ስጋ ከመልበሱ በፊት የነበረውን ፕሪ-ኢንካርኔት ጂሰስ ይነግረናል። ከእግዚአብሔር ጋር እንደነበረ ራሱ እግዚአብሔር እንደነበረ በመጀመሪያ ከመባሉ በፊት ይኖር እንደነበረ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ሕይወት በእርሱ ሕይወት ነበረች። ከዛ ቁጥር 14 ላይ ቃልም ሎጎስም ስጋ ሆነ። the word became flesh ቃል ስጋ ሆነ። የሚታይ የሚጨበጥ ቃል ሎጎስ አይታይም፣ አይጨበጥም፣ አይዳሰስም። ሎጎስ አሁን አካል ለብሶ መጣ። ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። የሚለው በእኛ ውስጥ ማለት አይደለም፣ በመካከላችን ነው። እንግሊዝኛው ላይ dwelt among us ይለዋል። አማንግ ማለት በመካከላችን አደረ የሚለው ግሪከኛው በመካከላችን ፒችድ ሂዝ ቴንት ወይም ድንኳኑን ቀለሰ በእኛ መካከል። ልክ እንደ ብሉይ ኪዳኑ እንደ እስራኤል የመገናኛው ድንኳን እግዚአብሔር ክብር እንዳደረበት፣ አሁን ደግሞ እግዚአብሔር በኢየሱስ ውስጥ ድንኳኑን ተከለ። የአዲስ ኪዳኑ እውነተኛው ቤተ መቅደስ ሆኖ ደግሞ እሱ መጣ። የአዲስ ኪዳኑ ቤተ መቅደስ ያንን የብሉይ ኪዳኑ ይሄ ድንኳን እግዚአብሔር ታቦቱ የነበረበት አሁን ደግሞ ኢየሱስ ሆነ። የብሉይ ኪዳኑም እግዚአብሔር በእርግጥ ይኖርበት የነበረ እውነተኛ እግዚአብሔር ማደሪያ ነው። ይሄው ኢየሱስ ደግሞ ያንን ድንኳን ሆኖ the word became flesh ቃልም ስጋ ሆኖ and pitched his tent among us full of grace and truth ጸጋና እውነትን ተሞልቶ በእኛ መካከል በሕዝቡ መካከል ተመላለሰ። አማኑኤል ሆነ። እግዚአብሔር በእኛ መካከል ሆነ። ፊልጵስዩስ ምዕራፍ 2 ላይ ሄደን ስንመለከት ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። ይህም ስለ ፕሪ-ኢንካርኔት ጂሰስ ጌታ ኢየሱስ ወደ ምድር ከመምጣቱ በፊት በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ስለዚህ ጌታ ኢየሱስ ከመምጣቱ በፊት በእግዚአብሔር መልክ፣ በእግዚአብሔር ክብር፣ በእግዚአብሔር ሙላት፣ በፉልነስ በዛ ሙላት ሲኖር ሳለ፣ በእግዚአብሔር መልክ ሲኖር ሳለ፣ በዛ ክብር በዛ ፎርም ሲኖር ሳለ ይላል። ስለዚህ ከዛ ክብር ነው ወደዚህ ክብር የመጣው። ከዛ ነው ወደዚህ ወራዳ ወደሆነ ሰፈር የወረደው። የእኛን ደክመ ራበኝ፣ ጠማኝ፣ እንቅልፌ መጣ፣ ታመምኩ፣ ደከመኝ የሚል የእኛን ድሪቶ ለበሰ፣ የእኛን አካል ለበሰ፣ እኛን መሰለ። ጌታ ኢየሱስ ይህንን የሆነው ይሄ የሰው ልጆችን ለማዳን የመጀመሪያው ስቴፕ ነው። ለመሞት he was born to die የተወለደው ለመሞት ነው። the purpose of his birth is to die ለመሞት የሚችል አካል እንዲህ እኛን መምሰል ስላለበት ከኛ ማንነት ጋር እንዲመሳሰል ከኛ ማንነት ጋር አይደንቲፋይ እንዲያደርግ ነው ጌታ ኢየሱስ የተወለደው። ስለዚህ ይሄ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን የመጀመሪያው ስቴፕ መገረፉ፣ መያዙ፣ መጎተቱ አይደለም፣ መወለዱ ነው። ከዛ ክብር ወደዚህ ክብር እንኳን ከዛ በእግዚአብሔር መልክ ሲኖር ሳለ ይልና ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። አንድ ትርጉም ላይ ከእግዚአብሔር ጋር መተካከልን እንደው አልለቅም ብሎ ሙጭጭ አርጎ እንደሚይዝ ግራስፕ የሚደረግ አልለቅም። አዲሱ መደበኛ ትርጉም ጥሩ አድርጎ ያስቀምጠዋል። አዲሱ መደበኛ ትርጉም ካላችሁ በአዲሱ መደበኛ ትርጉም ብታነቡት በጣም ጥሩ አድርጎ ነው የሚያስቀምጠው። ፊልጵስዩስ ምዕራፍ 2 ጋር ሄደን እንመልከት። ፊልጵስዩስ ምዕራፍ 2 ቁጥር 6 ይላል who although he existed in the form and unchanging essence of God who
although he existed in the form and unchanging essence of God, as one with him, possessing the fullness of all the attributes, the entire nature of deity, did not regard equality with God a thing to be grasped or asserted, as if he did not already possess it or was afraid of losing it. ኢየሱስ አምላክነቴን አልለቅም፣ ልትወስዱብኝ ነው፣ በቃ ሊያመልጠኝ ነው ብሎ ሙጭጭ አላደረገም። ሰውን ለማዳን ያንን ለመተው ፈቃደኛ ነበረ። ቁጥር 7 but emptied himself without renouncing or diminishing his deity, but only temporarily giving up the outward expression of divine equality and his rightful dignity by assuming the form of a bond servant and being made in the likeness of men. He became completely human, but without sin, being fully God and fully man. He amplified ነው። አዲሱ መደበኛ ትርጉም ካላችሁ ደግሞ አዲሱ መደበኛ ትርጉም ቆንጆ አድርጎ ያስቀምጠዋል። ስለዚህ ጌታ ኢየሱስ እኛን ለማዳን ሲል ያንን የክብር ሙላት ትቶ ነው የወረደው። አምላክነቱን አልተወም። አምላክም ነበር፣ በምድር ላይ ሲመላለስ አምላክ ነበረ። አዎ በምድር ላይ በነበረበት ጊዜ ኃጢአትን ይቅር ይል ነበረ። በምድር ላይ በነበረበት ጊዜ ሲንለስ ሁማኒቲ ነበረው። ፍጹም የሆነ ሰው ነበረ። ፐርፌክት ማን ነበረ። ፐርፌክት ማን ነበረ። ፐርፌክት ማን ካልሆነ እኛን ሊያድነን አይችልም። አምላክነቱን አልጣለም። ይሰገድለት ነበረ። ስግደትን ወርሺፕን ይቀበል ነበረ። ጎድ ኢንዲድ በእርግጥ አምላክ ነበረ ኢየሱስ፣ ግን ሰው ነበረ። በምድር ላይ ፍጹም ሰው ነበረ። በመወለዱ ይሄ ሰውነቱን እስካሁንም አልጣለው። በአብ ቀኝ ሰው አለ፣ አምላክ ጎድ ማን አለ። ጌታ የተመሰገነ ነው። ጎድ ቢኬም ማን፣ አምላክ ሰው ሆነ፣ የሰው ልጆች ለማለት። ይሄ ትልቅ ሚስጥር ነው። በእውነት ልንዘክረው፣ ልንዘምረው፣ ልናወድሰው። አምላክ እንዴት ቢወድን ነው! ምን አይነት ጭካኔ ነው! እንዲህ ወደዚህ መከራ ወዳለበት። ሰውነቱ ሪል ነው፣ የውሸት ሰው አይደለም የሆነው፣ ሰው ነው የሆነው። ሲወለድ ተወልዷል። እናቱ እቅፍ ውስጥ እናቱ በጨርቅ ጠቅልላ አቅፋ ስዊንግ ታደርገው ነበር፣ ትለው ነበረ፣ ታጠባው ነበረ እንጂ እናቱ እጅ እቅፍ ላይ ሆኖ የሆነ ማጂሽያን ያየ ምናምን የሚል አልነበረም። ወይም አንዳንዶች እንደሚሉት በሕፃንነቱ ምናምን አንዱን ሕፃን ልጅ በጥፊ ሲለው ድርግም ብሎ ሲሞት ከዛ ሲያስነሳው ከጭቃ ምናምን ወፍ ምናምን ሰርቶ ሲወረወረው ወፏ እርም ብላ የምትሄድ፣ ወይም ደግሞ ጫካ እንጨት ልቀም ብለው እናትና አባቱ ሲልኩት እንጨቱን ለቃቅሞ በንፋስ ስር አድርጎ በደመና ላይ ጭኖ የሚያመጣ አልነበርም። ሰውን የሆነው ኢየሱስ እስከ 30 ዓመቱ ጊዜ ድረስ መንፈስ ቅዱስ በላዩ ላይ እስኪወርድበት ጊዜ ድረስ ምንም አይነት ማጂክ እና የሆነ ነገር ሲሰራ የነበር አልነበረም። አምላክነቱን ወደ ጎን ትቶ ነበር። አምላክነቱን ፓወር እየተጠቀመ አልነበረም። ሰው ሆኗል። ረቦታል፣ ጠምቶታል፣ ደክሞታል፣ አልቅሷል። ሲመታ ያመው ነበረ፣ ይደክመው ነበረ፣ እንቅልፍ ይመጣበት ነበረ፣ ውሃ ጠጡኝ ይል ነበረ። ሰው ሆኗል። አሜዚንግ። አዎ ሰው ሆኗል። አዎ አምላክ ነው። ግን አዎ አምላክ ነው፣ አዎ ሰው ነው። ይህንን ምስጢር ኢንካርኔሽን የምንለው አምላክ ሰው የሆነበት ትስጎት ወይም ምስጢረ ሥጋዌ የምናከብርበት ቀን ይሄ አምላክ ከሰማየ ሰማያት የወረደበት ክብር ከሰማየ ሰማያት የወረደበት እኛን ለማዳን ኑ እናንተ ወደ ላይ ተንፏቃችሁ ተጨርጭራችሁ ነው አይደለም ያለው። ወርዶ ነው አንስቶ ሄደው፣ ወርዶ ነው ያወጣን፣ ወርዶ ነው ወደ እሱ የወሰደን፣ ወደ ክብሩ የመለሰን። ወርዶ ተዋርዶ ነው መጥቶ ነው የወሰደን። ሃሌሉያ! ይሄ እግዚአብሔር ጥልቅ ማንነት፣ ጥልቅ ፍቅሩን የምናይበት ነው።
እግዚአብሔር ፍቅሩን ያሳየበት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን ሎጎስ ስጋ አካል የለበሰበት ቃል ስጋ የለበሰበት ትልቅ በዓል ነው። ይህንን የምናከብርበት ቀን ነው። ይሄ የክርስመስ በዓል ክርስመስ በዓል የጥድ በዓል አይደለም። የክርስመስ በዓል ሌላ በዓል አይደለም። ጌታችን ከሰማይ የወረደበት አምላክ መጥቶ ድንኳኑን በሰዎች መካከል የቀለሰበት ሰውን ለማዳን አጀንዳው የሰው ልጆች አጀንዳ ሆኖ ሚሽን ይዞ ሚሽነሪ ሆኖ አንድ ሚሽን ይዞ ለመሞት ቦርን ቱ ዳይ ሰዎችን ለማዳን ሪስኪው ለማድረግ በአዳም የተደረገውን ጥፋት ለመገልበጥ ለመሻር ሪቨርስ ለማድረግ ያን ከርስ ሪቨርስ ለማድረግ የተወለደበት ቀን። ክብር ለስሙ። እንወድሃለን ጌታ ኢየሱስ፣ እንወድሃለን ውዱ ኢየሱስ የናዝሬቱ መልካም። ስለኛ ክብርህን ትተህ በእግዚአብሔር መልክ ስትኖር ሳለ ያን መቀማት እንደሚገባ ነገር ሳትቆጥር ያንን አለቅም ክብሬን በዛው ልትወስዱብኝ ልታስቀሩብኝ ነው ሳትል ሀምብል ሆነ ያን ሐምራዊ የክብር የንግስና ካባህን አውልቀህ ከላይ ወደ ታች ቁልቁለት ደረጃውን ወርደህ ወደኛ ሰፈር ስለወረድክ እናከብርሃለን። ሁልጊዜ እንዘክርሃለን፣ ሁልጊዜ እናወሳለን፣ ሁልጊዜ እንዘምርልሃለን። አንተ ወዳጃችን ነህ። በአብ ቀኝ ዛሬ የተቀመጥከው ኢየሱስ ወዳጃችን ክበርልን። እንወድሃለን በኢየሱስ